የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተጠባባቂ ፕሬዝዳንትነት ቬኔዙዌላን በሚመሩት ግለሰብ ላይ ዛቱ። የቬኔዙዌላው መሪ ኒኮላስ ማዱሮ በአሜሪካ ታስረው ከተወሰዱ በኋላ ምክትል ፕሬዝዳንት የሆኑ ዴልሲ ሮድሪጌዝ ተጠባባቂ ፕሬዝዳንት ሆነዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እሷም ትክክለኛ ነገር ካደረገች ምናልባት ከማዱሮ የበለጠ ትልቅ ዋጋ ልትከፍል ትችላለች ሲሉ አስጠንቅቀዋል። የስርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ባለው ሁኔታ የተሻለ ነው፣ ከዚህ ከከፋ ሊሆን አይችልም ሲሉ ተናግረዋል። ትራምፕ የቬኔዙዌላን ፕሬዝዳንት ከስልጣናቸው ያነሱበት ኦፕሬሽን የተፈጸመ በኋላ ደህንነቱ የተጠበቀ ተገቢና አመዛዛኝ የስልጣን ሽግግር እስከሚደረግ ድረስ አሜሪካ ሀገሪቱን ትመራለች ብለው ነበር። የአሜሪካ ነዳጅ ኩባንያዎች ወደ ቬኔዙዌላ ገብተው መሰረተ ልማቱን እንደሚጠግኑና ለሀገሪቱ ገንዘብ መስራት እንደሚጀምሩ ሲናገሩ ተጠምደዋል። ምንም እንኳ አሜሪካው ፕሬዝዳንት ይህንን ቢሉን አሁን የሀገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች ናቸው። መረጃው ቢቢሲ ነው።